ሰላም ጤና ይስጥልኝ ውድ አድማጭና ተከታታዮች ዕለታዊና ሰበር መረጃዎችን ይዤላችሁ መጥቻለሁ። የደብረ ታቦርን ውድመትና ጥፋት በፎገራና በወረታ ከተማ ሊደግም የነበረው ጽንፈኛ ቡድን በጥምር ኃይሉ ተለብልቦ መመለሱ ተሰምቷል። በአርሲ ዞን የጸጥታ ሁኔታም አሳሳቢ ደረጃ ላይ መድረሱ ተሰምቷል። መከላከያ መውጣትን ተከትሎ በተቀሰቀሰ ግጭት በርካታ ሚሊሻዎች ሕይወት ማለፉ ነው የተሰማው። ሌሎች ዝርዝር መረጃዎችም አሉኝ፣ አብራችሁን ቆዩ። ሻዕቢያና ወያኔ እኮ ዓላማቸውን አንግበው ለዘመናት ጠላታችን ነው ብለው የፈረጁትን የአማራ ሕዝብ ማውደምና ማህበራዊ ረፍት መንሳት ከጀመሩ ከ40 ዓመታት በላይ ተቆጥሯል። ከእስር ቤት ያመለጡና የስነ ምግባር ችግር ስላለባቸው ከተለያዩ የጦር ክፍሎች የተወገዱ በሽፍትነት የኖሩ የሌቦች ስብስብ በማሰልጠንና በትጥቅ በማደራጀት አማራ ክልልን እንዲዘርፍና እንዲያቃጥሉ ተልዕኮ ሰጥቷቸዋል። በዛሬው ዕለት የፎገራ አካባቢ ሚሊሻና የጸጥታ ኃይል ይህን ወንበዴ ጃውሳ የተደበቀበት ድረስ እየተከተሉ እያጸዷቸው ይገኛሉ። በላይነሽ አመዴ ከወደ ሰማይ ከሚሊሻና ከአድማ ብተና ብሬን የተረፈውንም አጽድተዋለች ብለዋል የዓይን እማኞቻችን እንደተናገሩት። በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አግቦ የተንቀሳቀሰው የህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራም ደርሶበታል። እንደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጻ የጥፋት ቡድኑ በዛሬው ዕለት በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋት እና የንብረት ዘረፋን ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገወጥ ቡድኑን ሙትና ቁስለኛ እንዲሆንም አረጋግጧል። ህገወጥ ቡድኑ በደረሰበት ከፍተኛ ምት የተነሳ መቋቋም አቅቶት ሞትና ቁስለኛ የሆኑ የቡድኑ አጋሮችን እያንጠባጠበ ወደ መጣበት መፈርጠጡን ዋና ጠቅላይ መምሪያው አረጋግጧል። ይህ የተቀናጀ የመከላከል እርምጃ የቡድኑን የጥፋት አቅም ያዳከመ ሲሆን የጸጥታ ኃይሉ ቀሪውን የቡድን አባል ሙሉ በሙሉ ለመደምሰስ በቁርጠኝነት እየተንቀሳቀሰ እንደሚገኝ ጠቅላይ መምሪያው ገልጸዋል። የክልሉ ፖሊስ ዋና ጠቅላይ መምሪያ እንዳለው ይህ የህገወጥ ቡድን የሀገር ግንባታ ሳይሆን ሀገርን የማፍረስ ተልዕኮ አንግቦ የሚንቀሳቀስ ነው ብለዋል። ቡድኑ ኢትዮጵያን ለማዳከምና ካሰፈሰፉ የውጭ የውስጥ ባንዳ ጠላቶች የተሰጠውን የጥፋት አጀንዳ ለማስፈጸም እንደሚሰራ የጠቀሰው መምሪያው ዋና ግቡም የዜጎችን የህግና የመንግስት ሀብት መዝረፍ የግል ጥቅሙንም ማሳደግ እንደሆነ አስረድተዋል። ቡድኑ ለህዝብ ደህንነትና ለሀገር ሉዓላዊነት ደንታ የሌለው መሆኑንም አመላክቷል። ማንኛውንም የጥፋት ሙከራ በጽናት ለመከላከል የጸጥታ ኃይሉ በሙሉ ዝግጁነትና በተጠንቀቅ እንደሚገኝ ገልጾ ከፌዴራል የጸጥታ ግብረ ኃይል ጋር በከፍተኛ መናበብ እና ቅንጅት እየሰራ እንደሚገኝም ጠቁሟል። የክልሉን ሰላምና የዜጎችን ደህንነት አሳልፎ ለሚሰጥ ማንኛውም የጥፋት ኃይል የማይበገር ክንድ እንዳለውና ማንኛውንም መስዋዕትነት ለመክፈል ከፍተኛ ዝግጅት ማድረጉን በድጋሚ ያረጋግጧል። ይህ የጥፋት ቡድን ሙሉ በሙሉ ለማጥፋትና ቀጣይነት ያለው ሰላም ለማረጋገጥ ህብረተሰቡ እንደ ትላንቱ ከጸጥታ ኃይሉ ጎን በጽናት እንዲቆምና አጠራጣሪ እንቅስቃሴዎችን እንዲጠቁምም ጠይቀዋል። ለተገኘው ድል ህብረተሰቡ ከጸጥታ ኃይሉ ጎን በመሰለፍ ላሳየው ትብብርና የጸጥታ ኃይሉ አባላት ላሳዩት የተቀናጀ አፈጻጸም የክልሉ ፖሊስ ዋና ጠቅላይ መምሪያ ከፍተኛ አድናቆትንም ለግሰዋል። የክልሉ የጸጥታ ኃይል ለህዝብ ሰላምና ደህንነት ቁርጠኛ መሆኑንና ማንኛውንም የህግ ጥሰት በቆራጥነት እንደሚታገል ዋና ጠቅላይ መምሪያውም አጽንኦት ሰጥተዋል። በሌላ መረጃ ወልቃይት ለተነጋ አሳልፎ የመስጠት ጸረ ህዝብ ወይም ጸረ ማንነት ትግል ውስጥ አልገባም ሲል ጌታ አስራደ መናገሩ ተሰምቷል። ከሰሞኑ በደቡብ ጎንደር ዞን ታጣቂዎች ያደረጉትን ጥቃት አስመልክቶ እነ ዘመነ ካሴ፣ ምሬ ወዳጅና ሌሎች የአፈባህን አመራሮች በተገኙበት በኢንተርኔት ዘለግ ያለ ስብሰባ ማረጋገጥ ያለው በስብሰባው ተገኝተው አስደንጋጭ ሀሳብ ከሰነዘሩት መካከል የአፍባህን የፖለቲካ ዘርፍ ኃላፊ ተደርጎ እየተሾመው ጌታ አስራደ አንዱ ነው። የመረጃ ምንጮች እንደገለጹት ጌታ አስራደ ሀሳብ ሊሰጥ ሲል በተደጋጋሚ ሲከለክሉት ነበር። በመጨረሻ እድል ሰጡት ይላል። የፈሩት አልቀረም፣ እድሉን አገኘና ወልቃይት የትግላችን አንደኛና ሁለተኛ አይደለም፣ የትግላችን ማጠንጠኛ ውል ነው። ወልቃይት ለተነጋ አሳልፎ የመስጠት ጸረ ህዝብ ወይም ጸረ ማንነት ትግል ውስጥ አልገባም። በቀጣይ ከህዝባችን ቀጣይ ጣፈንታ ጋር የሚጋጩ የትግል ስልቶች ሊታረቁና ፈር ሊይዙ ይገባል። ከመካከላችን ወልቃይት ምን ነው የሚል አስተሳሰብ ይዞ ፋኖ ነኝ የሚል ትግሉን መነሻና መድረሻ የማያውቅ ስንኩል አለ ሲልም ሀሳቡን በጥልቀት አብራርቷል። በዚህ ንግግሩ የተበሳጩት እነ ዘመነ ካሴና ምሬ ወዳጅ ቀጣይ ምን እንደሚወስኑ የሚገለጽ ቢሆንም ግን የጌታ አስራደ ሀሳብ ከህወሓት ፍላጎት ጋር ቀጥታ ስለሚጋጭ ጥርስ ነክሰውበታል ይላል የመረጃ ምንጫችን።
ወደ መጨረሻው መረጃችን ስናልፍ በአርሲ ዞን የጸጥታ ሁኔታ አሳሳቢ ደረጃ ላይ ደርሷል። መከላከያ መውጣቱን ተከትሎ በተቀሰቀሰ ግጭትም በርካታ ሚሊሻዎች ህይወት ማለፉ ነው የተሰማው። በኦሮሚያ ክልል አርሲ ዞን ዝዋይ ዱጋ ወረዳ በዛሬው ዕለት በተከሰተ ከባድ የጸጥታ መደፍረስ በኦሮሚያ ሚሊሻና በኦሮሚያ ነጻነት ሰራዊት ወይም ሸኔ ታጣቂዎች መካከል በተደረገ ደም አፋሳሽ ግጭት ቢያንስ 18 የሚሊሻ አባላት ህይወት ማለፉን የተለያዩ መረጃ ምንጮች አረጋግጠዋል። ይህ ድንገተኛና አስደንጋጭ ክስተት የተፈጠረው የፌዴራል መከላከያ ሰራዊት ለሌላ ተልዕኮ አካባቢውን ለቆ ወደ ሰሜኑ የሀገሪቱ ክፍል ተንቀሳቅሶ ከ4 ቀናት በኋላ መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል። ጉዳዩ በዚህ ብቻ አላቆም። የኦነግ ታጣቂዎች ከሞጆ እስከ ሐዋሳ በሚዘልቀውና የሀገሪቱ የደም ቧንቧ በሆነው የፍጥነት መንገድ አካባቢ እየተንቀሳቀሰ መሆኑ እየተዘገበ ይገኛል። ይህ ሁኔታ በደቡብ ኢትዮጵያ ክፍል በሚደረጉ የትራንስፖርት እንቅስቃሴ ላይም ከፍተኛ ስጋትን ደቅኗል ተብሏል። ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች